ሰላም እንዴት ናችሁ? ዛሬ በጣም አስፈላጊ ስለሆነው ስለ ኢሞሽናል ሄልዝ ወይ ደግሞ የስሜት ጤንነትን እንዴት መጠበቅ እንደምንችል በጣም አስፈላጊ የሆኑ መረጃዎችን እሰጣችኋለሁ። ተከታተሉኝ። ዛሬ ላይ እንደምታውቁት ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ እየጨመሩ ነው። ምንም እንኳን በጤንነት ዙሪያ ላይ ከፍተኛ የሆነ አዌርነስ እየተፈጠረ ያለ ቢሆንም አሁን ላይ የተላላፊ ያልሆኑ በሽታዎች እንደ ሱካር፣ እንደ ደም ግፊት፣ ሌሎች የመገጣጠሚያ ህመሞች የመሳሰሉት ቁጥራቸው በከፍተኛ ደረጃ እየጨመረ ያለበት ሁኔታ ላይ እንገኛለን። ለእነዚህ ሁኔታዎች ደግሞ በዋነኛነት እንደ መንስኤ ተብሎ በተለያዩ ሪሰርቾች የሚታወቀው ነገር ምንድን ነው? ከስሜት ጤንነት ጋር በቀጥታ የሚያያዝ ነው ማለት ነው። ስለዚህ የኢሞሽናል ሄልዛችንን መጠበቅ በጣም ወሳኝ ነገር ነው ማለት ነው። ስለዚህ እንዴት ነው የስሜት ጤንነታችንን ወይ ደግሞ ኢሞሽናል ሄልዛችንን የምንጠብቀው ብለን ስናስብ የመጀመሪያው ፈርስት ስቴፕ ምንድን ነው የሚሆነው? አሁን ላይ ያለንን የሚሰማንን ስሜት ሪኮግናይዝ ማድረግና ወይ ደግሞ አክሴፕት ማድረግ ነው ማለት ነው። በዛ ይጀምራል። መጀመሪያ ላይ አሁን ላይ እየተሰማን ያለው ስሜት ምንድን ነው? የድብርት ስሜት ነው? የደስታ ስሜት ነው? የሀዘን ስሜት ነው? ወይ ደግሞ መከፋት ሊሆን ይችላል። ይህንን ነገር መለየትና አክሴፕት ማድረግ ያስፈልጋል ማለት ነው። ያንን ስሜታችንን እንዳልተፈጠረ ወይ ደግሞ እንደ ኔጌቲቭ ነገር ቆጥረን ከዛ ነገር ለመራቅ የተለያዩ መንገዶችን መጠቀም ሳይገባን በመጀመሪያ ደረጃ የሚሰማንን ስሜት አክሴፕት ማድረግ ያስፈልጋል ማለት ነው። በመቀጠል ሌላ መጠቀም የምንችለው ነገር ምንድን ነው? በቅርብ የሚገኙ ቤተሰቦቻችን ካሉ ወይ ደግሞ ምናምነው እምነት የምንጥልበት ሰው ካለ ለዛ ሰው ስሜታችንን ማጋራት ያስፈልጋል ማለት ነው። ስለዚህ ሶሻል ሰፖርት የሚለው ነገር አሁን ላይ ይመጣል ማለት ነው። ስትሮንግ የሆነ ሶሻል ሰፖርት ሲኖረን ስሜታችንን ማጋራት እንችላለን። ያም የስሜት ጤንነታችንን እንድንጠብቅ በእጅጉ ያግዘናል ማለት ነው። ሌላው ፊዚካል ሄልዛችንን መጠበቅ ነው። አካላዊ ጤንነታችንን መጠበቅ በእጅጉ ያስፈልጋል ማለት ነው። ይህንን የምናደርገው አንደኛ በቂ እንቅልፍ ማግኘት ያስፈልጋል። በመቀጠልም እለት ዕለት አካል ብቃት እንቅስቃሴ ማድረግ ይመከራል። ወይም ደግሞ ለረጅም ጊዜ በእግራችን ወክ ማድረግ ያስፈልጋል። እንዲሁም አመጋገባችን ላይ ትኩረት ማድረግ፣ ጤናማ የሆነ አመጋገብ ስርዓት መያዝ፣ እንዲሁም በቂ የሆነ ፈሳሽ ውሃ መጠጣት ይመከራል ማለት ነው። አልኮል የምንጠቀም ከሆነ ያንን የአልኮል መጠናችንን መመጠን እና ከሌሎች ሱስ አምጪ ነገሮች ራሳችንን ማቀብ ያስፈልጋል ማለት ነው። ሌላው ስትረስ ማኔጅመንታችን ነው። ስትረስ በተለይም ክሮኒክ የሆነ ለረጅም ጊዜ የቆየ ስትረስ ለበርካታ የጤና ችግሮች እንደ መንስኤ ይቆጠራል። እንዲሁም ስሜታችን ላይ የስሜት ጤንነታችን ላይ ትልቅ አሉታዊ ተጽዕኖ ስላለው ስትረሳችንን ማኔጅ ማድረግ ያስፈልጋል። ስለዚህ ስትረሳችንን እንዴት ነው ማኔጅ ማድረግ የምንችለው ብለን ስናስብ ሪላክሴሽን፣ የተለያዩ ሪላክሴሽን ቴክኒኮች አሉ። እነዛም በመጠቀም ቦዲያችንን ከውጥረት ሪላክስ ማድረግ ያስፈልጋል። ለምሳሌ ዲፕ ብሪዚንግ የሚባለው ቴክኒክ አንዱ ነው። ዲፕ ብሪዚንግ ማለት ትንፋሻችንን ወደ ውስጥ በጥልቀት በመሳብና በማስወጣት ለተወሰነ ደቂቃ ከ10 እስከ 15 ደቂቃ ራሳችንን ብሪዚንግ ሀችን ላይ ትኩረት በማድረግ መስራት ነው፣ እንደ ሜዲቴሽን። እሱም ያው ብሪዚንግ ኤክሰርሳይስን ይጠቀማል። ሆኖም አንድ ቦታ ቁጭ በማለት አእምሯችንን ፎከሳችንን ወደ ብሪዚንጋችን ላይ በማድረግ ከተለያዩ ዲስትራክሽን ራሳችንን እያቀብን ሰውነታችንን ሪላክስ የምናደርግበት መንገድ ነው። የእነዚህ አይነት ቴክኒኮችን በመጠቀም ስትረሳችንን ማኔጅ ማድረግ ይቻላል ማለት ነው። ሌላው ሩቲን ማድረግ ያስፈልጋል። ከላይ የገለጽናቸውን ነገሮች ፕላን አውጥተን ዴይሊ ሩቲናችን ማድረግ ያስፈልጋል። የሆነ አንድ ወቅት ላይ ብቻ የምናደርገው ሳይሆን በየቀኑ ጠዋት ላይ ምንድነው የምናደርገው ስኬጁል አውጥተን ምሳ ሰዓት ላይ ከሰዓት የሚለውን ነገር በደንብ በፕሮግራም ዴይሊ ሀቢት እስከሚሆን ድረስ ልማድ እስከሚሆን ድረስ ያንን ነገር በየጊዜው መተግበርና መደጋገም ያስፈልጋል ማለት ነው።
ይህም ኢሞሽናል ሄልዛችን ላይ ትልቅ አዎንታዊ የሆነ ተጽዕኖ አለው ማለት ነው። ሌላው ራሳችንን መግለጽ ነው። በተለያዩ መንገዶች ራሳችንን የውስጣችንን ሀሳብ ወይም ደግሞ ስሜታችንን መግለጽ ያስፈልጋል። ለምሳሌ በጽሁፍ ሊሆን ይችላል፣ ጆርናሊንግ፣ ወይ ደግሞ በአርት ስዕል በመሳል ወይ ደግሞ ሌሎች ስነ ጽሁፋዊ ነገሮች ላይ በመሳተፍ ሊሆን ይችላል። ራሳችንን መግለጽ ክሬቲቪቲያችንን ወይ ደግሞ የፈጠራ ችሎታችንን በመጠቀም በተለያየ መንገድ ስሜታችንን ውስጣችንን መግለጽ፣ ይህም አንዱ የኢሞሽናል ሄልዛችንን የምንጠብቅበት አንዱ ዘዴ ነው። አሉታዊ የሆኑ አስተሳሰቦቻችንን ቻሌንጅ ማድረግ ያስፈልጋል ማለት ነው። ብዙ ጊዜ አሉታዊ የሆኑ አስተሳሰቦች ወደ አእምሯችን ይመጣሉ። እነዛ አሉታዊ ሀሳቦች ምን ያህል እርግጠኛነት ወይ ደግሞ ቤዝድ ኦን ፋክት በእውነታ ላይ የተመረኮዙ ናቸው ወይ ደግሞ ዝም ብሎ አሰምሽን ናቸው የሚለውን ነገር ራሳችንን ቻሌንጅ መጠየቅ ያስፈልጋል። እንደ አይነት ልምምድ ያስፈልጋል ማለት ነው። በስተመጨረሻም ግን በጣም ወሳኙ ደግሞ ፕሮፌሽናሎችን፣ አማካሪዎችን፣ በአእምሮ ጤና ዙሪያ የሰለጠኑ ሰዎችን ማማከር ያስፈልጋል። በተለይም ጭንቀቱ፣ ድብርቱ ወይ ደግሞ የተለያየ አሉታዊ የስሜት ሁኔታዎች ከቀጠሉና ከኛ አቅም በላይ ከሆኑ የባለሙያን እገዛ ማግኘት በጣም ጠቃሚ ነው። ይህንን በማድረግ የኢሞሽናል ሄልዛችንን መጠበቅ እንችላለን ማለት ነው። ምናልባት ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለዛሬው አመሰግናለሁ።